ፓኪስታን ዋና ከተማ ኢስላማባድ ከፍተኛ የጸጥታ ጥበቃ እየተካሄደ መሆኑ ተነገረ። የኢራንና የአሜሪካ የሰላም ንግግር በሚካሄድበት ኢስላማባድ ከ10,000 በላይ ፖሊሶች፣ ወታደሮችና ኮማንዶዎች የተሰማሩ ሲሆን ዋና ዋና መንገዶች፣ ትምህርት ቤቶችና መስሪያ ቤቶች እንዲዘጉ ተደርጓል። የሰላም ንግግሩ ለዛሬ አርብ ቀጠሮ ተይዞለት የነበረ ቢሆንም በሁኔታዎች አለመስተካከል ሳቢያም ፕሮግራሙ ወደ ነገ መዘዋወሩ ታውቋል። የተወሰኑ እንግዶች መግባት መጀመራቸው ሲነገር በምክትል ፕሬዝዳንት ጄዲ ቫንስ የሚመራው የአሜሪካ ልዑካን ቡድን ከዋሽንግተን ዲሲ መነሳቱን ዘገቦች አመልክተዋል። ኢራንና አሜሪካ የሁለት ሳምንት ተኩስ አቁም ማድረጋቸው የሚታወቅ ሲሆን በቀጣይ ቋሚ ስምምነት ለመድረስ የሚያስችል ንግግር ለመጀመር ነው አሁን ፓኪስታን የገቡት። ሆኖም እስራኤል ተኩስ አቁም መደረሱን ተከትሎ በሊባኖስ የፈጸመችው ከባድ የተባለ ጥቃት በስምምነቱ ተግባራዊነት ላይ እንቅፋት መፍጠሩ ይወሳል። ከ300 በላይ ሰዎች የተገደሉበት የሊባኖስ ጥቃትን ተከትሎ የኢራን ባለሥልጣናት የሆርሙዝ መተላለፊያን የዘጉ ሲሆን አሜሪካና እስራኤል የሊባኖስ ጉዳይ በተኩስ አቁሙ አልተካተተም በማለት ተከራክረዋል። ፕሬዝዳንት ዶናልድ ትራምፕም ኢራን ሆርሙዝን በተመለከተ ቃል የገባቸውን በሚገባ እየተወጣች አይደለም ሲሉ ወቅሰዋል። በሆርሙዝ የሚተላለፉ መርከቦች እያንዳንዳቸው $2 ሚሊዮን እንዲከፍሉ የሚያስገድድ ሕግ የኢራን ባለሥልጣናት ሥራ ላይ መዋላቸውና የፈለጉትን እያሳለፉ ያልፈለጉትን የሚከለክሉበት ሁኔታ ከመካከለኛው ምስራቅ እስከ አውሮፓና መላውን ዓለም ስጋት ላይ መጣሉ አልቀረም። ምናልባትም ከዚህ በኋላ አውሮፓና ሌሎች ሀገሮች በሆርሙዝ የሚተላለፉ መርከቦቻቸውን የማጀብና የመጠበቅ ኃላፊነት ሊኖርባቸው ይችላል ይላሉ ተንታኞች። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በጉዳዩ ላይ ከአሜሪካ መሪ ትራምፕ ጋር በስልክ መነጋገራቸውን ሲገልጹ በዲፕሎማሲ የሆርሙዝን ቀውስ ለመፍታት እየሞከሩ መሆናቸውን አመልክተዋል። ከሰላማዊ አማራጮች ሌላ ወታደራዊ ሁኔታዎችንም እየተመለከትን ነው ብለዋል። ይሄ የጠቅላይ ሚኒስትሩ አስተያየት ደግሞ የሆርሙዝ የወደፊት ዕጣ ፈንታም አሁን ባለበት እንደማይቀጥል አመላካች ነው ይላሉ። ሀገሮች ለራሳቸው ሕልውና ሲሉ ሆርሙዝን የመጠበቅና መርከቦች ያለምንም ተጽዕኖ በነፃነት እንዲተላለፉ የማድረግ እርምጃ መውሰዳቸው አይቀርም። ኢራን የ30ና የ40 ሀገሮችን ጥምረት ተቋቁማ ሆርሙዝን የማገድ አቅም ይኖራታል ተብሎ አይታሰብም። ኢራን ሆርሙዝን የመዝጋት ምንም አይነት መብት የላትምና ይላሉ። ተፈጥሮ በአጋጣሚ የባህር ወሽመጡን ካጠገቧ አስተካክሎ አቀረበላት ማለት ደግሞ የግሏ አድርጋም ሌሎች እንዳይተላለፉ መከልከል አይደለም ይላሉ ተንታኞቹ። ዓለም አቀፍ ሕግ የባህር ላይ ዝውውርን ነፃነት የሚያረጋግጥ በመሆኑ የሆርሙዝ መተላለፊያን ሙሉ በሙሉ ያለምንም ቅድመ ሁኔታ ክፍት ማድረግ ግድ ነው በማለት ያክላሉ። እናም ኢራን የተባለችውን ካልፈጸመች ምናልባትም ቀጣዩ ጦርነት ሆርሙዝን ለማስከፈት እንደሚሆን ገምተዋል። ይህ በእንዲህ እንዳለ በፓኪስታን የሰላም ንግግር ለመጀመር እንግዶች እየገቡ ባለበት ሁኔታ ኢራን በሊባኖስ ተኩስ አቁም ሳይደረግ የፓኪስታን ድርድር አይጀመርም ማለቷ ተሰምቷል። ኢራንን በመወከል በንግግሩ ከሚሳተፉት ባለሥልጣናት አንዱ የቴሄራን ፓርላማ አፈ ጉባኤ መሐመድ ባጋር ከአሜሪካ ጋር ድርድር የሚጀመረው 2 ቁልፍ ቅድመ ሁኔታዎች ሲሟሉ እንደሆነ ገልጸዋል። እስራኤል በሊባኖስ የምትፈጽመውን ጥቃት ስታቆምና የኢራን የታገደ ሀብት ሲለቀቅ ብቻ ነው። እነዚህ 2 ቅድመ ሁኔታዎች ደግሞ አሜሪካና ኢራን ተኩስ አቁም ሲያደርጉ የተስማሙባቸው ጉዳዮች ናቸው ብለዋል። ድርድር ከመጀመሩ በፊት ሊፈጸሙ እንደሚገባም እስራኤል ከሊባኖስ ጋር ድርድር እንዲጀመር መወሰኗን ትላንት ማስታወቋ ሲታወስ፣ ሆኖም ከድርድር በፊት ተኩስ አቁም እንዲደረግ ከሊባኖስ መንግሥት የቀረበውን ጥያቄ ውድቅ አድርጋለች። አሁን የኢራን ባለሥልጣኑ የሊባኖስን ተኩስ አቁም ቅድመ ሁኔታ የእስራኤል መሪዎች ይቀበሉት እንደሆነ እስካሁን አልታወቀም። ሆኖም በፓኪስታን የታቀደውን ንግግር እንዳያጨናግፈው ተሰግቷል። ወደ ፓኪስታን ያመሩት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ኢራን በቁም ነገር ለድርድር እንድትቀመጥ ቀደም ሲል ማሳሰባቸውን ዘገቦች አመልክተዋል። የኢራን ተወካዮች የማይሆን ጨዋታ ከአሜሪካ ጋር እንዳይጀምሩ ማሳሰባቸውን ተከትሎ ነው የኢራን ፓርላማ አፈ ጉባኤ ቅድመ ሁኔታ ያስቀመጡት።
የኢራን መሪዎች ያስቀምጡት ግዴታና በተጨማሪ የአሜሪካና የእስራኤል መርከቦች በሆርሙዝ ሰርጥ እንዳያልፉ ሕግ ሊያወጡ ነው መባሉ የእጅ ጥምዘዛው አሜሪካ ላይ ማደሩን አመላካች ነው ብለዋል ተንታኞች። የአሜሪካና እስራኤል ብቻ ሳይሆን ከእነርሱ ጋር ግንኙነት ያላቸው መርከቦችም ሆርሙዝን እንዳይጠቀሙ የሚያደርግ ሕግ ለፓርላማ እንደሚቀርብ ተነግሯል። ይህ ሁሉ ሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፓኪስታን ንግግር ካልተሳካ በኢራን ላይ አዲስ ጥቃት እንደሚጀመር አስጠንቅቀዋል። ተዋጊ መርከቦቻችን ለአዲስ ጥቃት አቀባብለው ይገኛሉ ብለዋል ማምሻውን ባሰራጩት ጽሑፍ። ዳግም ውጊያ ከተጀመረ ደግሞ ከእስከዛሬው የከፋና ውጤታማ ይሆናል ሲሉ አስጠንቅቀዋል። ኢራኖች ከውጊያ ይልቅ በሐሰተኛ መረጃዎችና የሕዝብ ግንኙነት ሥራዎች ላይ ውጤታማ ናቸው ብለዋል። በሌላ በኩል በእስራኤልና ሊባኖስ መካከል የፊታችን ማክሰኞ በዋሽንግተን ዲሲ ቀጥተኛ ድርድር እንደሚካሄድ ተነግሯል። በአሜሪካም የእስራኤልና የሊባኖስ አምባሳደሮችና በሊባኖስ የአሜሪካ አምባሳደር በድርድሩ እንደሚሳተፉ ሲነገር፣ ሦስቱም ተወካዮች ከወዲሁ በስልክ ውይይት እንደሚያደርጉ ተመልክቷል። በሁለቱ ሀገሮች መካከል የሚካሄደው ድርድር ሄዝቦላህን ትጥቅ የማስፈታትና የሀገሮቹን ግንኙነት የማጠናከር ዓላማ እንዳለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል መግለጻቸው ይታወሳል። ይህ በእንዲህ እንዳለ ኢራን በጎረቤት ሀገሮች ላይ የምትፈጽመው ጥቃት ተጠናክሮ መቀጠሉ ሲነገር በኩዌት በርካታ የብሔራዊ ዘብ ካምፖች መመታታቸውን የሀገሪቱ ጦር ኃይል ማምሻውን አስታውቋል። የተወሰኑ ወታደሮች መቁሰላቸውንና የንብረት ውድመት መድረሱ የተነገረ ሲሆን በሳውዲ አረቢያም በሰሞኑ ጥቃት ጉዳት የደረሰበት ዋነኛ ነዳጅ ማጣሪያ መዘጋቱን ዘገቦች አመልክተዋል። በሊባኖስ የሚንቀሳቀሰው ሄዝቦላህ ዛሬ ወደ እስራኤል ባስወነጨፈው ሮኬት 2 የእስራኤል ወታደሮች መቁሰላቸውና ሌላ የስፖርት ማዕከል ሕንፃ መመታቱን የሀገሪቱ መከላከያ ሚኒስቴር አስታውቋል። ያሁኑ የሄዝቦላህ ጥቃት እስራኤል ሰፊ ውግዘት ያስከተለ ድብደባ በሊባኖስ መፈጸሟን ተከትሎ የደረሰ ነው። በእስራኤል የሊባኖስ ጥቃት ከ300 በላይ ሰዎች ሲገደሉ ከ1000 የሚልቁ መቁሰላቸው መነገሩ ይታወሳል። 10 ደቂቃ በወሰደው ድብደባም የደረሰው ጉዳት ግን እጅግ ከፍተኛ መሆኑ ሲነገር የኢራን ጦርነት ከጀመረ ወዲህ 1400 የሄዝቦላህ ተዋጊዎች መገደላቸውን የእስራኤል መከላከያ ሚኒስቴር ጨምሮ ገልጧል። በሌላ ዜና አውሮፓ በጀት ቤንዚል እጥረት ክፉኛም እየተጎዳ መሆኑ ይነገራል። ሆርሙዝ ተመልሶ ካልተከፈተ ቀውሱ የባሰ እንደሚሆን የአውሮፓ አየር መንገዶች ጥምረት አስጠንቅቋል። ባለፈው ሳምንት 1 ቶን የጀት ቤንዚን $1838 በመሸጥ ከፍተኛ ጭማሪ አሳይቷል። በአፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ ኢስላሚክ ሴንተር በሆነው አልነጃሺ መስጂድ ፊት ለፊት የንግድ ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ እንገኛለን። ሱቁን በ24 ወራት ውስጥ ጥንቅቅ አድርገን እናስረክበውታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና በአዋሬ 100% ለሚከፍሉ ደንበኞቻችን ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 600 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘንልዎ ቀርበናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት የሚከፍሉበትን እድል አመቻችተን እየጠበቅነዎት ነው። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0955 27 74 74 ላይ ይደውሉልን። ቴምር ፕሮፐርቲስ